ጎበዝ ከእስራኤል፣ ከኢራን፣ ከአሜሪካ፣ ከራሻ እና ከዩክሬን ያየነው ምን እንደሆነ ታውቃላችሁ? እየተገነዘብነው ለታዳጊ ሀገሮች በጣም ትልቅና ትልቅ ምሳሌ የሚሆን ነው። እንዴት ብትሉኝ ታዳጊ ሀገሮች እድገታቸውን አስተካክለው ማደግ እንዳለባቸው የሚያመላክት ነው። ጎበዝ በስርዓት እዩት። እኔ በልጥ እያሉ እድገት ሳይከባበሩ እድገት የትም ስለማያደርስ መከባበር፣ መደማመጥ ለአፍሪካ ሀገሮች ወደፊት ኢትዮጵያን ጨምሮ የሚጠቅማትና የሚጠቅማትን ነገሮች ከዚህ ላይ ዶክሜንት አድርጋ ማስቀመጥ ይጠበቅባታል ብዬ እገልጣለሁ። እኔ እንደ አንድ ዜጋ በቃ እነዚህ ሀገሮች ውድመትና አለመከባበር፣ መነናቅ፣ መተነኳኮስ የአፍሪካ አገሮች ወይም ታዳጊ ሀገሮች በስነ ስርዓት ትምህርት ወስደው በስነ ስርዓት እድገታቸውን ማፋጠንና የሚያፋጥኑት እድገትም ምን አይነት እንደሆነ እየገመገሙ እየተማከሩ ባንተ ይብስ ባንቺ ይብስ እየተባባሉ ካልሆነ አንዱ ተደብቆ የሆነ ነገር እኔ ቀድሜ ሄጃለሁ የሚለው ለህዝቦቿም ሆነ ለሀገሪቱ እድገት ወደ ኋላ የሚያስቀር ስለሆነ ከነዚህ ሀገሮች ብዙ ትምህርት መሸመት አለብን። እኛ ታዳጊ ሀገሮች አሁን የማይገባ ደም መፋሰስ ቢኖርብንምና ከየትም የመጣ የግፍ ቁና ተመልሶ በሚፈስበት ላይ ቢፈስም እኛ ግን ነገ መቼም አገግመን ቢሆንም እንደሚያድጉ ሀገሮች ማደጋችን ስለማይቀር ከዚህ መጠንቀቅና መገንዘብ አለብን ብዬ እኔ የተገነዘብኩትን እነግራችኋለሁ።